የምታደምጠኝ ወጣት ከሆንክ ህይወትህን ከአሁኗ ደቂቃ ጀምሮ መለወጥ ጀምር። እንደዚያ አድርገህ ለውጥ አልልህም። አሁን መለወጥ በምትችለው መንገድ መለወጥ ጀምር። በአሁኑ ጊዜ ህይወትህን የምትለውጥበት ብዙ ነገሮች አሉ። ጊዜ፣ ጉልበት፣ በሰው ዘንድ ተቀባይነት፣ ብዙ እድሎች ሊኖሩ ይችላል። እኔ አላውቅም፣ ግን አሁን ምንም ይኖር ያለህን ነገር በሙሉ ተጠቅመህ ህይወትህን ካልለወጥ ወደፊት ልትለውጠው ወደ ማትችለው ጊዜ ትደርሳለህ። ወገኔ፣ የነገ ህይወትህ በዛሬዋ ቀን እጅ ናት። እንዲያስጠላም እንዲያምርም የምታደርገው ዛሬ ያለህን ነገር መጠቀም ስትጀምር። ዛሬ የያዝከው ማንነት ትላንት የተገነባ ነው። ህይወትህን ልትለውጥ ዛሬ ዝቅ ካላልክ ነገ በእርጅና ሰዓት ህይወት አቀርቅረህ እንድትለምን ታደርጋለች። ደግሞ ለአንተም ህይወት ማማር ብቻ አይደለም፣ ብዙ ልትረዳቸው ልትሆንላቸው የምትፈልጋቸው ሰዎች ሊኖሩ ይችላል። አንተም ልትኖረው የምትፈልገው ህይወት ሊኖር ይችላል። ያ የምትፈልገው የሚመጣው ስትጥርና ስትለፋ ብቻ ነው። ዛሬ ላይ ያለህን ጊዜ ተማርበት። ጉልበትህንም ስራ ባለመናቅ ህይወትን የሚለውጠው ላይ አፍስስ። ማቀርቀር ካለብህ አቀርቅር፣ ዝቅ ማለት ካለብህም ዝቅ በል። አሁን ያለህበት ህይወት ደረትህን መንፋት አይጠቅምህም። ዝቅ ብለህ ለነገሮች መገዛት ነው የሚጠቅምህ። የተለወጥክ ጊዜ ሁሉም በእግሮች ስር መውደቃቸው አይቀርም። በቃ ምንም የለንም አይደል? የሌለንን ለማምጣት እንጣር። ሳይኖረን መኩራራቱ መልካም አይመስለኝም። በዛሬው ህይወትህ ምንም ነገር አለመኖርህ መቸገርህ፣ ሰው ምንም ያህል ቢያዝንልህ አንተ ለመውደቅ ምንም ያህል በቂ ምክንያት ቢኖርህም በህይወትህ ምንም ለውጥ አያመጣም። ሁሌም በየትኛውም ሁኔታ ውስጥ ብትቸገር የምትፈልገውን ህይወት ለመኖር የምትችለውን መስራት ብቻ ስትችል ነው። ህይወታችንን ለመለወጥ እንጣር፣ እንጠንክር። ለኛ ብቻ አይደለም፣ ለቤተሰባችን፣ ለሀገራችን መጠንከር ግድ ነው። ሌላኛው ለማንም ብታለቅስ ማንም ሊሰማ ፈቃደኛ አይደለም። ምክንያቱም ሁሉም ሰው የት ሄጄ ላልቅስ የሚል ብቻ ስላለ ነው። የእኔን ችግር ብነግርህ ምንም ላይሰማ ይችላል፣ ወይም ትንሽ ልትራራ ትችል ይሆናል። በችግሩ እየተጎዳው ያለሁት እኔ ነኝ። እኔ ባለሁበት ቦታ ደግሞ ማንም ስለሌለ ነው። ማንም በማንም ቁስል ሊታመምለት አይችልም። የራስህን ቁስል፣ ችግር፣ ስቃይ፣ ስብራት ያንተው ነው። ስብራትህንም ለመጠገን አንተው ተነስ። ምክንያቱም ስብራቱ የሚጎዳ አንተን ብቻ ስለሆነ ነው። እንዲህ ነው እንዲያ ነው ብትልም ባትልም የምትኖረውን ህይወት እየኖርከው ነው። ምክንያት መደርደረ ከአሁኑ ህይወት እንድትወጣ በፍጹም አያደርግህም። ይህ አስተሳሰብ ህይወቴ ይለውጠዋል ብለህ ካሰብ ፍጹም የሆነ ስህተት ነው የተሳሳትከው። ይህ እውነታ ነው። መነቃቃትን ልፈጥርልህ ሳይሆን በቃ ይህንን ነገር ልነግርህ ብቻ ነው የምፈልገው። ካልሰራህ አትበላም፣ አትለብስም። የምትፈልገውን ነገር ልታደርግም እንደማትችል ብቻ ተገንዘብ። ተነስ፣ ወደ ስራ ተሰማራ። ነገህን ወደሚያሳምር አሁን ካለህበት ህይወት መሆን ወደምትፈልገው ህይወት ለመሄድ ካለህበት ወደምትፈልገው ቦታ የሚያደርስህን መስዋዕትነት ለመክፈል ተዘጋጅ። አንድ ጥያቄ ልጠይቅ። አሁን የምትፈልገውን ለማግኘት ምን ገደበ? የምታቀርብልኝ ምክንያት ምን ይሁን? ይኸውልህ፣ ምክንያት ምንም ይሁን ምንም ከስኬት ስለማይበልጥ የምትከፍለውን ሁሉ ዋጋ ከፍለ ወደ ስኬት መጓዝ ጀምር። በየትኛውም በሚደርስብህ ነገሮች ጸንተህ ቁም። የትኛውም ነገር ያንተን ተስፋ መቁረጥ ስለሚፈልግ ነው። ያንተ ተስፋ መቁረጥ ያንተን ስኬትና መልካም የሆኑን ህይወት እንዳትኖር ብቻ ነው የሚያደርግህ። ለዛ የትኛውንም ተስፋ አስቆራጭ ነገር ቢደርስብህም በትዕግስት ለፈው። የምታልፈው ችግር ወደፊት መልካም ነገርን ይዞልህ ስለሚመጣ ነው። የኛ ሰዎች ችግር መፍትሄው ላይ ሳይሆን ችግሩ ላይ ስለሆነ የምንለውጠው ነገር እንዳይታየን አድርጎናል። አለመማር ከሆነ ምክንያትህ ህይወትህን ለመለወጥ ግዴታ መማር አይጠበቅብህም። መማር ካለብህም አሁን ባለህ ጊዜ ባለህ ገንዘብ መማር ጀምር። አጣህ፣ ገንዘብ የለህም፣ ዕውቀት የለህም፣ አትችልም። የትኛውም ነገር ካለመሆን ወደ መሆን ይመጣል። አላወቅም፣ ለማወቅ ተማር። ገንዘብ የለህም፣ ስራ። አትችልም፣ ደጋግመህ ሞክር። የሆነ ሰዓት ትችለዋለህ። ያኔ ካለመሆን ወደ መሆን ይመጣል። ለዛ በምትችለው አቅም ህይወትህን መለወጥ ጀምር። ስላዳመጣችሁኝ አመሰግናለሁ።